የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን ባለ ምክክር ሂደት በማንኛውም አጀንዳ ላይ የተላለፈ ውሳኔ አለመኖሩን አረጋግጠዋል። ዋና ኮሚሽነሩ ለመገናኛ ብዙሃን በሰጡት መግለጫ ኮሚሽኑ ውሳኔዎች እንደማያሳልፍና ዋና ተግባሩ የጋራ ምክረ ሀሳቦችን ማቅረብ ብቻ መሆኑን አስታውቀዋል። በቀጣይም በእያንዳንዱ አጀንዳ ላይ አቅጣጫ ከማመልከት ባለፈ ውሳኔ እንደማይሰጥ ይልቁንም ለሕግ አውጪው፣ ለሕግ አስፈጻሚው፣ ለሕግ ተርጓሚ አካላት እንዲሁም ለፖለቲካ ፓርቲዎችና ለተለያዩ የህብረተሰብ ክፍሎች ምክረ ሀሳብ እንደሚያቀርብ አብራርተዋል። ውሳኔ ሊተላለፍ ነው ተብሎ እየተሰራጨ ያለው መረጃ ከእውነት የራቀ መሆኑን የገለጹት ዋና ኮሚሽነሩ ማህበረሰቡ ከተሳሳቱ መረጃዎች ራሱን እንዲጠብቅ አሳስበዋል። የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በጸበሉ ስፍራ ቤተ ሰሊሆም ጠቅላላ ሆስፒታል የተሰኘ ግዙፍና ዘመናዊ ሆስፒታል እያስገነባ መሆኑ ተገለጸ። በ1000 ካሬ ሜትር መሬት ላይ እያረፈ የሚገኘው ይህ ሆስፒታል 2 ቤዝመንትን ጨምሮ ባለ 15 ወለል ህንፃ የሚኖረው ሲሆን 250 የህሙማን አልጋዎችን በመያዝ የጽኑ ህክምና፣ የቀዶ ጥገና እንዲሁም የእናቶችና የህፃናት ጤና አጠባበቅ አገልግሎቶችን ይሰጣል ተብሏል። ለዚህ ግዙፍ ግንባታ ከ405 ሚሊዮን ብር በላይ የሚገመት ወጪ እንደሚጠበቅ የተገለጸ ሲሆን ቤተክርስቲያኑ ግንባታውን ለማሳካት የፊታችን ነሐሴ 8፣ 9 እና 10 ከምሽቱ 12 ሰዓት ጀምሮ የቀጥታ የስርጭት ገቢ ማሰባሰቢያ መርሃ ግብር ማዘጋጀቱን ከወዲሁ አስታውቋል። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸውን ጥቃቶች ተጠናክረው መቀጠላቸው የብሪታንያ ባህር ላይ ንግድ ስራዎች ድርጅት አስታወቀ። በስትራቴጂካዊ ጠቀሜታው የዓለም አቀፍ ነዳጅና የንግድ እንቅስቃሴ ማዕከል በሆነው በዚያው መስመር ላይ በሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች በመቀጠላቸው በመካከለኛው ምስራቅ ያለው የደህንነት ስጋት መጠን ከባድ ሆኖ መቀጠሉ ተገልጿል። ከዚህ ቀደም በአሜሪካና በኢራን መካከል ወሳኙ የሆርሙዝ ወሽመጥ ስለመከፈቱ ስምምነት ላይ ለመድረስ ተደርጎ የነበረው ጥረት ሳይሳካ መቅረቱ ይታወሳል። አሜሪካ የባህር ላይ ተላላፊያ ያለምንም ቅድመ ሁኔታ እንዲከፈት ስትፈልግ፣ ኢራን በበኩሏ የባህር ማጓጓዣ መስመሩ ከመከፈቱ በፊት ማዕቀቦች እንዲነሱ፣ የባህር ላይ ማገጃዎች እንዲቋረጡና የአሜሪካ ኃይሎች ከአካባቢው እንዲወጡ ጨምሮ 6 ቅድመ ሁኔታዎች ማቅረቧ ተመላክቷል። በወሽመጡ ቀጠና የሚታዩ የጂኦፖለቲካ ውጥረትና የታጣቂዎች እንቅስቃሴ አለመረጋጋቱ በቀጣይ በዓለም አቀፍ የነዳጅ ገበያና በባህር ላይ ንግድ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ዩክሬን በሩሲያዋ ግዛት ታታርሰን ሪፐብሊክ ውስጥ በፈጸመችው ከባድ ጥቃት አንድ ሕፃንን ጨምሮ 13 ሰዎች መገደላቸው የሞስኮ ባለስልጣናት አስታወቁ። ከትላንት እሁድ ምሽት ጀምሮ የተፈጸመው የድብደባ ሞስኮ በዩክሬን ላይ ሙሉ ጦርነት ከከፈተች ወዲህ በሩሲያ መሬት ላይ ተሰንዝረው ከፍተኛ ሰብአዊ ጉዳት ካደረሱና በርካታ ሰዎች ከገደሉ ጥቃቶች አንዱ ነው ተመዝግቧል። ደቀናውን የደህንነት ስጋት ይበልጥ የከፍ አድርጎታል ተብሏል።